እግዚአብሔር በምሕረቱ ጠበቀህ እንጂ ያንተ ሞት ዲማ የሚባል ምድር ላይ ነው። ሙሴ በሚባል ሰውዬ በአንተ ስም ተደግሞ ለእግዚአብሔር እንዳትኖር ያደረገ ያለው ሙሴ በሚባል ሰውዬው ዲማ ነው ማለት ምን ተደረገው? የት ሀገር ነው የተደገምከው? የት ሀገር ነው? ዲማ ለጌታ ነው። እግዚአብሔር ሆይ በደሌን ኃጢአቴን ይቅር ስላልከኝ አመሰግናለሁ። መመለስ ማለት ከልብ ነው። እሺ ይሰማችሁ? መመለስ ማለት ምንድን ነው? ከልብ ዝም ብለሽ ከዚህ በኋላ ጠብቂኝ። ጀርባሽ ላይ ያለው ያንቺ የመሰለ ላይፍሽን የሚያበላሽ ሁሉ አውቆ ይሄዳል። እግዚአብሔርም እንደዚህ ብሏል። ከዚህ ልንገርህ፣ ልጸልይልህ። እግዚአብሔር በምሕረቱ ጠበቀህ እንጂ ያንተ ሞት ዲማ የሚባል ምድር ላይ ነበር። ዲማ የሚባል ምድር ላይ ጠላት አንድ ሙሴን በሚባል ሰውዬ በአንተ ስም ተደግሞ ለእግዚአብሔር እንዳትኖር ያደረገ ያለው ሙሴን በሚባል ሰውዬው ዲማ ነው ማለት። እግዚአብሔር ይህንን መርገም ካንተ ይወስዶ። አሜን። ዛሬ ያንተን ህይወት በኢየሱስ መልሻለሁ። አሜን። ጨለማ ከህይወት ይለፈለስ። አሜን። ከዚህም በኋላ ሌላ ሰው እንድትሆን ጸልያለሁ። አሜን። መርገም ካንተ ህይወት ተሰበረ። አሜን። ያው ውጣ ልቀቀው አሳ ቀለበ ሳታሳ ምታደርገው ልትገለው ለምን እንደምትገለው ንገረኝ። ለምን የምትገለው? የት ሀገር ነው የተደገምከው? የት ሀገር ነው? ዲማ ለጌታ ክብር። ዲማ ሀገር ነው የተደገምከው። ምን እንዲሆን ነው? እንዲሞት። አንተ ትሞታለህ ዛሬ። እሱ ነፃ ይወጣል፣ አንተ ትሞታለህ። በል አቁሞ በግቡ በግቡ አሁን ዲማ ምድር የተደገማችሁ ድግምቶች የተንቀጠቀጥክ ብያለሁ። የተንቀጠቀጥክ ከላዩ ላይ የተንቀጠቀጥክ 3 ጊዜ በታላቅ ድምፅ እየጮክ ጥላውን እንድትሄድ አዛለሁ። 1 2 3 በባይ 3 ጊዜ ጮክ። ቀጥል። 3 ጊዜ ባይ ጮክ ጥሎ ሂድ። 3 ጊዜ ባይ ጮክ ጥሎ ሂድ። ቀጥል። 1 2 3 ፍጠን። አንድ የመጨረሻ ጮጥሮች አባ ተነስ። ወይ አንተ ተነስ። አባ ተነስ። አይዞህ ተነስ። ቀናበ ተረፈ የሚባል ሰው ታውቃለህ? ተረፈ የት የምታውቀው ንገረኝ። የት ነው ያለው? ሽሽንዳ ተረፈ ነው የሚባለው። ምን የሚሰራው ንገረኝ ቶሎ በል። የሚሰራው ገበሬ ነው። አብረህ ከእሱ ጋር ሰርተህ ታውቃለህ? ከእሱ ጋር ሰርተህ ታውቃለህ? ንግድ ምናምን ከእሱ ጋር ሰርተህ ታውቃለህ? እግዚአብሔር ዛሬ በእሱ በማን ሙስሊሙ በሙሴን የተሰራው መርገም ሰብረዋል። ከዚህም በኋላ ነግድ ትባረካል። በረከት በሮች ከፍለህ ተከፍተዋል። ቻው